አለን ወሳህለን ይልሃል ያራዳ ልጆች መተናል አይተናል ሰምተናል። የትም ያልታየ የትም ሪያክሽን ያልተሰራበት ጸዲ ሪያክሽን ቪዲዮ ይዘን መተናል። የትም እንዳትሄዱ አብራችሁ ቆዩ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ለዚህ ፋሚሊ አዲስ ከሆናችሁ ደግሞ ዌልካም ብለናል። ያራዳ ልጆች ይመቻችሁ። መልካም ቆይታ ይሆንላችሁ። ሀሳብ አስተያየት ካላችሁ በኮሜንት ስፍሩ ላይ አስቀምጡልን። መልካም ቆይታ ይሆንላችሁ። እንዴት ድፍረቱን አግኝተህ ልብስህን ለመውለቅ ቻልክ? እንዴት ምን አይነት አንተ ነፍሰ ጡር እኮ ነው የሚመስለው ከአንድ 6 ወር ምናምን። እንዴት የኔ አባት እንዴት ድፍረቱን አገኘው? እኔ እኮ እንደዚህ አይነት ድፍረት እኮ ነው እኛ እኮ ያጣነው። እግዚአብሔር እንደዚህ አይነት ድፍረት ቢኖረን እኔ እኮ ማን ነው አይዞህ በርታ የሚል ካሜራማን እንኳን ተው ይደብራል። ወርጫ አትሉት? ይሄ እኔ እንጃ እኔ ስም አጥቶለት እስቲ ያደላሽ አንተ ምን ትለዋለህ? እኔ መጋዘን የሚያህል ቡርጭ ይዞ አንተ ጠፋ። ኧረ አንዳንድ የምናደርገውን ነገር ይመርብን። እንደወጫችሁ ባህር ላይ ወይ ቢሽ ዳር ላይ እየሄድን እንደዚህ አንገላለጥ። ለእንደዚህም እኮ አባ ሰውነት ያስፈልጋል እንዴ! እንስራ የመሰልክ ሰውዬ ኧረ እንደው ምን አለ እናንተን ኮንፊደንስ ይሰጠኝ። ኧረ እንደው ምን አለ እናንተን ኮንፊደንስ እንደው ቢሰጠኝ። ዋንክ ሄዱት ዋንክ ምን መሰላችሁ? ያራዳ ልጆች ይሄ ፊታቸው ጥቁር ከዛ ከዚህ ካንገታቸው በላይ ጥቁር ካንገታቸው በታች ነጭ ሲሆኑ ዋንክ ይባላሉና ይሄ ልጅ እኮ ከላይ ጥቁር እሱ ከለበሰ እኮ ራቁቱን ሆኖ ነው የሚታየው ለሰው ማለት ነው። ጨለማ እኔ በኩሌ ጨለማ ብዬዋለሁ። ዘራ መድኃኒት ላይ ለቁንጫ ለጉንዳን እንዲሁም ቷንን ለዘራ መድኃኒት ማጀባ ሲሆን ለይጥ መርዝ ለምን የሚሆነው እሱ ዘፈን ነው። እኔ እኮ ደግሞ በርቴ ይሉታል። እኔ እኮ ግራ እኮ ነው የሚገባ። ረዳሽ እንደው ጆሮአችንን እግዚአብሔር በቸርነቱ ያጽናልን ነው የሚባለው። እንደው እግዚአብሔር በቸርነቱ ያጽናልን። እንዴ እንግዲህ ዘራ ሻጮች አዲስ ማጀቢያ ዘፈን ተለቆላችኋል። ይመቻችሁ። ኤኒዌይስ እኔ ኳስ ሜት ብዙ አይመቸኝም። ነገር ግን እንደዚህ ይቻላል እንዲህ ይቻላል። እሺ እኔ ፋሚሊ ሜቢ የዩናይትድ ደጋፊ ምናምን ስለሚኖር ምንም ልል አልችልም። እንግዲህ አይዞን እንግዲህ ምንም ማድረግ አይቻልም። ኳስ ላይ ማሸነፍ ያለ ነው። አይዞ በልሚ
ምን አለ ማለት ነው ነገር እሺ አንተ አክሰቱ ቁጭ አደረገው ምን አይነት ነው ፖዚቲቭ ነው ፖዚቲቭ ጥሩ ነው ብዙ ሰው ተቀጣላችሁ ነው እኛ ግን እውነት ነው ምን ወንድም አንተ ታፋታሪ ያስቀጣ እንዴ ያቁ ነገር አለ እኛ በማስተማር ነው ምናል በማስተማር ነው ምናል እንጂ አሁን አጥብታል ወደዛ ዞር አጥብታል እኮ አይቻል ግን ምን ቀጣ ነገር አለ ዛሬ እንትን ምንድነው left and right የሚለውን ነገር ነው ችግር የለም ግን የሰው ልጅ ሲማር ምንድነው ማስፈልገው ጥሩ ተመጣጣኝ ምግብ ማግኘት አንዱ ከተመጣጣኙ ኒውትሪሽን ይባል ምንድነው ግን ስለዚህ ለአንተ ብዬሽ ነው ትማር ብዬሽ ነው ለአንተ ብዬሽ ነው ማቅጣት እዚህ መጣፍ ትላለህ እዚህ መዘከር ይቻለው ማቅጣት ትጂ ለምን ልጅ ይቀጣል ማቅጣት ምንም ትምህርት አለ ማማማር ነው ዛሬ ቅቅል እየበላ ቅቅል ላይ ደግሞ ዲራስ ሲስተም እንዴት አለ አብሮ ብርላንት ነው ማለት ነው ስለዚህ አሁን ትከታተላለህ አንተ እንባላለን ማለት ነው በዛም ማማራለን ተከታተል አንተ ኤቶጂ በፊት ህይወቱ ትራፊክ ነው አንተ ሰቃል አረጋቸው ከነቦርዱ ከናስነ አክቲንጉ ምናን በቃ አቀራረጹ ራሱ ተው የሆነ ምድብል መኪና ውስጥ ያለ እኔ መስለኝ ምን አንተ ልጅ ደም አንቀጣም አላሉም እንዴ አሁንም ያመጡት እኮ ስቴድ እኮ ማንጃ ፈቃድ ፎቶ ላይ ፎቶ ይደብራል ማን ብሎ ሊቀጥሉ ይችላሉ እንዴ ግድ ነው በቃ ምንም የምታረገው ነገር የለም ሰጠ ማለፍ ነው በቃ ደግሞ በቅርቡ ባለሀብት የሚሆኑት በእርግጠኝነት እነሱ ናቸው ሜቢ አረ ነፍ የሆነ ንብረትማ ይይዛሉ እንዴ በቀን እኮ የሚያገኙት እኮ አባ ቅቅል ማን እኮ እኛ እኮ ለባል እኮ ነው እየጠበቅን ምን በለው እኮ ኢማጂን ማሰብ እኮ ነው እኛ ለባል ነው ምን በለው እነሱ በየቀኑ አይተሃል አንተ ትራፊክ ሉን እንዲያዋጣኛል እስቲ እንሞክረዋለን ተባሻችን እስካደረስ እንጥራለን እንግራለን መጋቦ እኔ ግራ መጋቦ ማለት እኔና እናቴ ያለንበት ሀገር የተለያየ ነው ወይ አንተ እግዚአብሔርን ይሄ ነገር እኔ ጋር ብቻ ይመስለኝ ነበር እኔ ጋር እንዴ ጠዋት 2 ሰዓት እንግዲህ ለስራ ልወጣ ስል አፈታተ ጀምሮ ዛሬ ከቤት አጥቶ ግግም እውነታቸውን እኮ እግዚአብሔርን ቆይ እኔ ጋር ብቻ ነው ይሄ ነገር ያለው የተለያየ ሀገር ያለ ነው የሚመስሉ ጭራሽ 10 ሰዓት ከምናምን ላይ ከስር ወጥቼ ትደውላለች ምንድነው ምናምን ስላት አፈታተ ጀምሯል መንገዱ እንግዲህ ሰላም ነው እስከማውቀው ወይ እናንተ የምትኖሩበት ሌላ ሀገር አለ እንጂ በቃ አዲስ አበባ እኔም እናቴም አዲስ አበባ እንምንኖር ግራ ገባ ቆይ እኔ ብቻ ነኝ ያዘብኩት ይሄን ነገር እናንተ ጋርም ነው እስቲ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ ስልኩን አንገ ሰርቶ ፖሊስ ጣቢያ መጥቶ እንዴት አድርገው ወሰዱበት ሲሉት አይዘድ የስራኒስት ያንተ ስራ ነው ያንተ እንደዚህ ልጅ ግራ የሆነ ፍጥረት አይደለም በቃ አፈጣጣራችሁ ከግራ ነው አጥንት የተፈጠረ ግን ለዛም ይሄ አጥንት አስተዋጽኦ አለ ያንቺ ህይወት ላይ ስለዚህ ከኔ አጥንት ተፈጥረሽ እኔን ማቃጠል ላንቺ ምንም ጥቅም የለውም አጥንቴን መቀበል ይችላል
አንቺን ወደዛ ወርውሬ ስጋሽን ወርውሬ አጥንቴን መቀበል እችላለሁ። የኔ አጥንት አስተዋጽኦ ለአንቺ ህይወት ላይ። ስለዚህ አትኩራሩ በመጀመሪያ ደረጃ። ሲቀጥል ደግሞ በግልጽ አማርኛ ነው ነገራችሁ ሁሉ ግራ አይሆንም። ና ካለች ሂድ እያለች፣ ሂድ ካለች ና እያለች፣ ርቦኛል ካለች አራበኝም ካለች ርቦኛል። ይህ ሁሉ ምን በግልጽ ማውራት ልትችሉ አይኗን እንዴት አደረግና ከአይኔ የምተረዳ ትላለች። አንተ ምን ታውቃለህ? ስለ አይን እንደዚህ ነው ምንም አታውቅም ወይ? አይኗን ዝም ብለህ ፍጠት አይንና ምን ማትረዳም በቃ አይገባም ትላለች። ጸብ ትጀምራለች። ምንድን ነው ሻኔ እንዲህ? ኧረ እናንተ ፍጥረታችሁ ከግራ ግራችሁ ግራ ስራ ነገራችሁ ግራ ግር ያላችሁ ግሪ ሳፊ እኔ አንዳንድ እየመጡልኝ 5 ናቸው ቅንጥብጣቢ መሰሉ ልጆች ምን ይሏል? ልጅ በቀኝ ካለች እረዋታል ማለት ነው። ደብሮኛል ካለች መተውሰሪ ማለት ነው። ተንከባከቢ ማለት ነው እና እያሉ እረተፈተ ተቀዝነ ምን ልጆች አሉ። እማ በቃ ነገሮችን ከቻልሽ በግልጽ አውሪ፣ ካልሆነ በቃ ደብሮናልም በክቶኛልም ምንም አበይ አትምጪ። እኛ ኑሮ ራሱ ከብዶናል። ኑሮ ቤታት ከብዶናል። የእናንተ ጸባይ አንድ ሁለት የምንይዝበት አቅም ላይ የለንም። ሂድ ና ተመለስ ውጣ ግባ ሂድ። ኧረ ቢቀርስ ሲንግል ላይፍ ፎሬቨር። ደግሞ ስላችሁ ሰግሙ ምናምን ጭቡ አይደለም ግን እንደዚህ አይነት ባህሪ ከመሆን በቃ መሰገም ይሻላል። ሰገመ እኛ እንዴ እንከራከራ እንዴ ምን ሆነ ነው ያራዳ ልጅ በ32ቱ በእግዚአብሔር አይን ብለን ምናለን በፍቅር አምላክ ስም ብለን 32 አይን ያለው አምላካችሁ እንጀራ ነው። እንጀራማ ስንት አይን ያለው? እንጀራማ 2-3 አይን ይሆናል ያለው። እሺ ኖርማል ጥያቄ እንጠያየቅ። ጠይቂኝ አንቺ። ምን አይነት ጥያቄ ልጠይቅህ? ደስ ያለሽን በቃ ያውቃል ብለሽ የምታስቢውን አይነት ጥያቄዎች ጠይቂኝ። እየማልክ ነው? እኔ አሁን ገባኝ። እየማልክ ነው አላለም? እየነፋ እየማልክ ነው ማለት እንዴ? አይ ፍቅር ይዞ ነይ ደምሳሽ አምላካችሁ 32 ነው እንዳለው ይሁን። እንደ ፊልም የሚያበዛው ጀለሰ ቦሪ መሃል ኦልዲ ጋዲ ቦዲ ጋዲ ሞዲ እናንተ ደግሞ ይሄን ልጅ ነው ያለው በደብ እንዳለ ግማራ ካለ ቦዲ ጋንባ ያማል እንደ አራፋ ብለና ቦዲ ጋዲ ቦዲ እንጃለዳ አራፋ ጋማዳ ኦንቴን ካንደ ቦዲ ጋኒ ከማኩ የሻሩ ካጥንት ሾኮን ይገኝ ማለት እናቴ ተሙት። ይቺ በቃ ሁሌ የምትሰራቸው ነገሮች ሁሌ እንዳንፈሪ በቃ ወጥ ለየት ያለ ነገር ነው የምትሰሩ። የሆነ ቅልል ያለ ለየት ያለ ነገር ነው የምትሰሩ እና ደስ ትላለች። ይቺ ልጅ በቃ የምትሰራቸው አይዲያዎች ምናምን በቃ ለየት ያሉ ምናምን ናቸው እና ደስ ትላለች እና ይመችሽ ብለናል። አያባ አንተን ለመከለል ደርሰህ ነው። ኧረ ተው አንተ ልጅ ኧረ ይህች የምታክል ልጅ አትታለል ጭራሽ። አንተም ጀመርክ ለመከለል በቃ እንደዚህ
አንተም በቃ እንደዚህ የሆነ ጭው እንተባበብ መከለል ጀመርክ። ለአቅመ መከለል እንኳን አልደረስክም እኮ አባ። ንፋስ የሚያንገራግድ ልጅ ሆን ምን ብለህ ነው መከለል ውስጥ የገባው? የኔ አባት እንደው የትራንስት ስንት ሺህ ብር ተከሰረው ዘፈን አንተ በአንድ ሽንት ቤት በ3 ደቂቃ ምናምን ይወረጋል። አንተ ላይ ደግሞ ሲያምርብህ አይተሃል። ከብዛት ጥራት የምንለው በምክንያት ነው። ሰው ስላበዛ ቺክ ስለደረደርክ አይደለም ድምጽ የሚያምረው። ጥርት ያለ ነገር ሲኖር ሁሉም ነገር ጥርት ይላል ማለት ነው። በክፉ ደግሞ እንዳታይብኝ የኔ አባት። እኔ ለተባጎ ቢሆን ፋራ ኬክ ይብላ ከበላ ይነቀው ምንለው በምክንያት ነው። የውሾ ሁኔታ እንዴት ሆነ? የኢትዮጵያ ሕዝብ ይህን ድምፅ ከቻለ ምንም እንደሚችል ነው። በቃ እኔ ያረጋገጥኩት ምንም ይችላል። ውሾች ራሱ ከብዷቸዋል። አሁን የውሾ ሁኔታ እንዴት ነው? መስማት ይችላል አይችልም? አንፈነክ ነው እናቴ ማታ ላይ ብለህ ሲገባ ይሞቃል። ወይ ሚመሮች እኔ እኮ እንዴት ነው አይዲያ የሚመጣላችሁ? አሁን አልቻልኩም።
ኢትዮጵያ የሚመሩት ኢትዮጵያ ምንም ስራ ምንም ይለገጥባል። እሱ ኖርማል ነው ያለው ነገር ነው ሶሻል ሚዲያ ላይ እና ይቺ ልጅ 20-30 ላይ የተቆረጠ መሰለኝ እና የሚገርም ላይፍ ነው መሰለኝ። የሚገርም የሆነ የምትማሩ ነገር አለ። እንደዚህ ብዬ አላብራራላችሁም፣ ግን ገብታችሁ 20-30 ላይ ነው ምናምን የሆነ እኔም የተቆረጠች ገብቻቸው ነው ምናምን የሚገርም ነው። ቆይ እዚህ ጋር አደላችሁት። እናቴ የሰው ቤት እንጀራ ተጋግር ነበረ እና በደሞዝ አይደለም ተጋግረው ላይክ እንጀራ ስትጋግር 2 እንጀራ ይሰጣታል። ያህል ካያችሁት ይበቃል። ለማንኛውም 20-30 ላይ ገብታችሁ የሚገርም ነው። ገብታችሁት ጄኑሊ ማሽቃበጥ ምናምን ነገር አይደለም። ምንም አላቃትም ምን አልልም ምናምን እንዲሁ ሶሻል ሚዲያ ላይ እንደናንተ እንደምታውቁ ነው ማውቃት እና ገብታችሁት ለማለት ያክል ነው። ኤሌክትሪክ የሚያመነጨው ልጅ ተገኘ። ይሄ ልጅ ደብቁ ወደ ጠፈር ይዞት እንደሄደ ምን ይሳነዋል? ነብያችን ምን ይሳነዋል? ቲክቶክ ላይ ፎሎ ማደራረግ ሰው ነኝና ቲክቶክ ትጠቀማለህ እንዴ? አዎ በትርፍ ሰዓቴ ያው እጠቀማለሁ። እሺ ካሉ ፎሎወርስ ላይ ተጨማሪ ፎሎወርስ ላስደርግላ። እሺ ደስ ይለኛል። እሺ ስልክህን አውጣ። እሺ ቲክቶክ ላይ ግባ። ሰርቿ ላይ ግባና ቃላብ ኬኬ ብለህ ጻፍ። እሺ ይሄው ሁለተኛው ማለት ነው። እሺ አሁን የፕላስ ምልክቷን ተጫን። እኔ እኮ ግራ መገሙኝ ሰዎች ፎሎ አደራራጊ ምናምን ግን የምር ነው እሱ ነገር። ከዚህ ሁሉ ለምን እንደ ሀሳብ ማለት ነው የሚሸጥ አካውንት ገዝታችሁ በራሳችሁ ኮንተንት እንደዛ ሞር የተሻለ ይሆናል። እና ያው አካውንት የምትፈልጉ ሰዎች ካላችሁ ቢያንስ ከ20 ሺህ በላይ ምንም ዋርኒንግ የሌለበት ምናምን እስከ 50 ሺህ ከ50 ሺህ የሚያለፈ አለ የሆነ ቤት ግን ከ50 ሺህ በላይ ከ20 ሺህ እና ከ50 ሺህ በላይ ምንም ዋርኒንግ የሌለው አካውንት የምትፈልጉ ሰዎች ካላችሁ ይኸው እዚህ ጋር በማስቀምጥላችሁ ቲክቶክ አካውንት ወይም ኢንስታግራም ላይ ዲኤም አድርጉኝ፣ ማኔጅም እናደርጋለን። ብቻ የተለያዩ ነገሮች አሉ። ገብተው ያዋሩ። የሚገራርም አካውንቶች አሉ የሚሸጡ ጸዴ ናቸው። በጸዴ